ነቃ ነቃ ኤግዚት ተፈታኝ ዛሬም አንድ ኤግዚት ኩዌሽን እንሰራለን። እንግዲህ የዛሬው ጥያቄያችን ጠጠር ከሚሉ ጥያቄዎች ውስጥ አንዱ ነው። ጠጠር ማለት ከበድ የሚሉ ማለት ነው። የእውነትም የሚከብዱ ጥያቄዎች አሉ። ይህን ጥያቄ በእርግጠኝነት የምነግራችሁ ይህን ጥያቄ ቢፈተን ከ100% ይህ ጥያቄ ከሚደርሰው 99%ቱ በእርግጠኝነት አይሞላም። በጌስ ሞልቶት እንደሚወጣ 100% እርግጠኛ ነኝ። ሶ እንደዚህ ጥያቄዎችም አሉ ማለት ነው። ሶ ጥያቄያችን ምንድን ነው? ሉክ አት ዘ ፎሎዊንግ ኤችቲኤምኤል ታግ አበራ በቀለ የሚባል አለ በአድሬስ ታግ ውስጥ ነው ማለት ነው። አበራ በቀለ የተቀመጠው በምንድን ነው? በአድሬስ ታግ ውስጥ ነው። ሶ ዊች ዋን ዘ ፎሎዊንግ ኢዝ ፎልስ አባውት ዘ አውትፑት ኦፍ ዘ አባቭ ታግ። ሶ አውትፑት ፎልስ የሆነው የትኛው ነው የሚለው። ሶ አበራ በቀለ ዊል ፎርማቲክስ ኢን ኢታሊክስ፣ አበራ በቀለ ዊል ቢ ፎርማትድ ኢን ቦልድ፣ ዜር ዊል ቢ ላይን ብሬክ አባቭ አበራ በቀለ፣ ዜር ዊል ቢ ላይን ብሬክ ቢሎ አበራ በቀለ። ስለዚህ መልሱ ውስጥ ምንድን ነው? መልሳችን ምንድን ነው ማለት ነው? ቢ ነው ማለት ነው። መልሱ ምንድን ነው? ቢ ነው ማለት ነው። እንደዚህ ጥያቄዎችን ለመረዳት ስለ አድሬስ ታግ ማወቁ ይህን ዓለም ቤኔፊት ላይኖረው ይችላል። እንደዚህ ጥያቄዎችን ለመረዳት ምን አለ መሰላችሁ? ዲፎልት ሲኤስኤስ ቫሊዩ ፎር ኤችቲኤምኤል ኤሌመንቶች፣ ለኤችቲኤምኤል ኤሌመንቶች ዲፎልት ሲኤስኤስ ቫሊዩ የምንለው ነገር አለ ማለት ነው። ይሄን የምታገኙት ምን ላይ ነው? ደብሊው3 ስኩል ላይ ዲፎልት ሲኤስኤስ ቫሊዩ ፎር ኤችቲኤምኤል ኤሌመንት ብላችሁ ጉግል ላይ ሰርች አድርጉ። ወደ ደብሊው3 ስኩል ላይ ታገኛቸዋላቸው እና እንዳለ ይዘረዝራቸዋል። ምን መሰላችሁ? ኤችቲኤምኤል ኤሌመንት ስትጽፉ ወይም ደግሞ ኤችቲኤምኤል ታጎችን ስትጽፉ ዲፎልት የሆነ ማለት ነው ኢንላይን ሴክሬት ላይ የተቀመጠ ሲኤስኤስ ቫሊዩ ማለትም ትችላላችሁ። ዲፎልት የሆነ ሲኤስኤስ ቫሊዩ ይሰጣችኋል ብራውዘሩ ማለት ነው። ለምሳሌ አድሬስ ጋር ያሉትን በምንድን ነው የሚያስቀምጣቸው? ሁሉንም በአድሬስ ውስጥ የሚቀመጡትን በኢታሊክ ፎርም ነው የሚያስቀምጣቸው ማለት ነው። በሄድ ኤች1 ኤች2 የሚቀመጡትን ደግሞ በዲፎልት በምንድን ነው የሚያስቀምጣቸው? በቦልድ ነው የሚያስቀምጣቸው ማለት ነው። ልክ እንደዚህ አይነቶቹን ማለት ነው። ስለዚህ እነዚህም ማወቅ ያስፈልጋል። ደብሊው3 ስኩል ላይ ሄዳችሁ ማየት ትችላላችሁ። ከነዚ ውስጥ እኛ ምንድን ነው አድሬስ አድሬስ እንደምታዩት አድሬስ ዲፎልት ሲኤስኤስ ቫሊዩ ምንድን ነው ዲስፕሌይ ሲያደርግ በምንድን ነው በብሎክ ነው ማለት ነው። ብሎክ ምን እንደሆነ እንመጣበታለን። እና ፎንት ስታይሉ ምንድን ነው ኢታሊክ። ስለዚህ ባይ ዲፎልት ምንድን ነው ማለት ነው ፎንት ስታይሉ ኢታሊክ ነው ማለት ነው። ሁለተኛው ሌሎችም አሉ እንግዲህ እዚህ ጋር እንደምታያቸው ሌሎችም አሉ። ግን እዚህ ጋር አሁን ለምሳሌ ፉተር ብሎክ ቫሊዩ ምንድን ነው? ብሎክ ነው። እነዚህ ኤች1 ዲስፕሌያቸው ብሎክ ሆኖ ግን ምንድነው ፎንት ዌታቸው ቦልድ ነው። እዚህ ጋር ያሉት በብዛት ኤች1 ኤች2 ምናምን ምንድን ናቸው? ቦልድ ናቸው ማለት ነው። ሌላው ብሎክ ሌቭል ታዲያ ኤሌመንት ምንድን ነው? እንደዛ ከሆነ እንደዛ ከሆነ ብሎክ ሌቭል ኤሌመንቶች ምንድን ናቸው ከተባሉ ደግሞ እነዚህ ብሎክ ሌቭል ኤሌመንቶች ብሎክ ሌቭል ኤሌመንት ኦልዌይስ ስታርት ዊዝ ኒው ላይን። የሚጀምሩት በምንድን ነው? ስታርት የሚያደርጉት በኒው ላይን ነው። ዘን ብራውዘር አውቶማቲካሊ አድስ ሰም ስፔስ ቢፎር ኤንድ አፍተር ኤሌመንት። ስለዚህ ቢፎር እና አፍተር ኤሌመንት፣ ቢፎር እና አፍተር ታግ ማለትም እንችላለን። ቢፎር እና አፍተር ኤሌመንቱ ብራውዘሩ ምን ያደርጋል ማለት ነው? ሰም ስፔስ አድ ያደርጋል ማለት ነው። ባይ ዲፎልት ምንድነው ብሬክ ማለት ነው፣ ወይም ደግሞ ኒው ላይን ማለት ነው። ብሎክ ሌቭል ኤሌመንት ነው። ብሎክ ሌቭል ኤሌመንቶች የምንላቸው እነዚህ እና አድሬስ፣ አርቲክል፣ አሳይድ፣ ፉተር ምናምን እዚህ የተዘረዘሩት እነሱ ብሎክ ሌቭል ኤሌመንት ነው ማለት ነው። መልሳችን እንዲህ ነው ማለት ነው የሚሆነው።